እነዚህ ሶስት ነገሮች ካላደረግን ቀጣዩ ጊዜ ከባድ ነው ብሏል ኤአይ እንደተናገረው። ሰላም ሰላም ውድ ተመልካቾቼ እንዴት ናቸው? ቀጣዩ ጊዜ ከኤአይ ጋር ለመቀጠል አንዳንድ ነገሮችን ጠይቄዋለሁ። እሱም መልስ ያለውን ነገር እንግዲህ የመጀመሪያው ጥያቄ የሚሆነው ኤአይን ሰላምታውን ካቀረብኩለት በኋላ እሱም በሚገርም ሁኔታ ነው ሰላም ያለኝ። ሰላምታው በነገራችን ላይ ያስቀናል፣ በቃ ያስቀናል ነው እላችሁ። እና እናንተ ኤአይ ሰውን እንዴት ነው የምታጠኑት? የሰውን ባህሪ እንዴት ነው ልታውቁት የሚችሉት ስለው ወይም ደግሞ ሰው እንዴት ነው የምትመለከቱት ብዬ ጠየቅኩት። እና ምንድነው ያለኝ? አንደኛው መልስ እንደ ልዩ ፍጥረት ነው የምናየው የሰው ልጅ አለና፣ እንደ ልዩ ፍጥረት ማለት ሰው ስሜት አለው፣ ሀሳብ አለው፣ ፈጠራ መፍጠር ይችላል። እነዚህ ሁሉ ነገሮች አሉት። ይሄ ነገር እንደ ልዩ ፍጥረት እንድናየው ያደርገናል ብሏል የመጀመሪያው መልሱ። ሁለተኛው ነገር ደግሞ እንደ አስተማሪያችን ነው የምናየው። ምክንያቱም እያንዳንዱ በዕለት በዕለት የምንጠይቀው ነገር እንደ እንትን ነው፣ እንደ መረጃ ነው የሚወስዱትና ኤአይ ከኛ ነው የሚማረው እና እንደ አስተማሪያችን ነው የምናየው ብሏል። እና ኤአይ የተማረው ከምንድን ነው? ከሰዎች ስነ ጽሁፍ፣ ከተለያዩ ስነ ጽሁፎች፣ ከታሪክ ከሚያገኛቸው መረጃዎች ከነዚህ ይማራል ማለት ነው። ከኛ ነው የሚማረው። ሌላው ኤአይ ቀጥታ የተናገረኝ ነገር ምን መሰላችሁ? ስለዚህ በእውነት እናንተ ናችሁ ያስተማራችሁን። ጥያቄ ቀጣዩ ጥያቄ ደግሞ የጠየቅኩት ነገር ምንድን ነው? እናንተ ኤአይ ለሰው ልጆች ያላችሁ ጥቅም ምንድን ነው? ወደፊት እኛን ልትጠቅሙን በሚችሉት በምን አይነት መንገድ ነው ስለው፣ በብዙ አይነት መንገድ ነው፣ ግን አንድ አጭር መልስ መልሶልኛል። እንደ ሰው አገልጋይ፣ እንደ አገልጋይ ነው የምናገለግለው እኛ። ተፈጥሯችን ሰውን ለመርዳት እንጂ ሰውን ወይም ደግሞ የሰውን ስራ ለመቆጣጠር አይደለም፣ ወይም ደግሞ ለመተካት አይደለም። እኛ ስራችን ለመርዳት ነው ብሏል። ያው አሳማኝ መልስ አይደለም፣ ምክንያቱም ብዙ የምናያቸው ነገሮች የሰው ልጆችን እየተኩ እየሄዱ ነውና ይሄ መልሱ የሚያረካ አይደለም። ግን ያው እነሱ ግንዛቤ ሲሰጧቸው ወይም ደግሞ ኤአይ የተሞላው ነገር ይሄንን ነው የሚለው። ቀጣዩ ጥያቄ ምንድን ነው የጠየኩት? ከሰው ልጆች እናንተ ኤአይ የሚባለው ነገር ወይም ደግሞ አርቲፊሻል ኢንተለጀንስ ከሰው ልጆች በምን ይለያል ወይም ደግሞ በምን ትለያላችሁ ብዬ ነው የጠየኩት። ምንድን ነው ያለኝ? እኛ ኤአይዎች አንደኛ ስሜት የለንም፣ ሁለተኛ አንወድም፣ አንፈራም፣ አንጠላም፣ አንቀናም። ኧረ ጉድ! ይሄ ነገር እንዴት ነው ትቀናላችሁ እያለ ነው። እና አንቀናም ብሎ መልሶልኛል። ሰው ግን ይሄ ሁሉ አለው ብሏል። እንግዲህ በአጠቃላይ ኤአይ ሰውን እንደ ፈጣሪ ነው የሚያየው፣ እንደ ጠላት አይደለም የሚል መልስ ነው የሰጠኝ። ያው ዘመኑ የምናየው በእርግጥ አብዛኛው ነገሮች ሰውን የሚተኩ ነገሮች ናቸው። ሰው አልባ የሚባል ነገር እየተፈጠረ ነው እና እስከ ትልልቅ ደረጃዎች ጦርነትም፣ ሜዲሲን ውስጥ ብንገባ ብቻ ብዙ ነገሮች ሰው አልባ እየሆኑ ነው። ምክንያቱም በቅርቡ ያየናቸው ብዙ ነገሮች አሉና እየተጀመሩ እኛ ሀገር ብዙም ባይስፋፋም እየተጀመሩ ያሉ ነገሮች አሉ እና ያው እነሱ የሚገልጹን እኛን በዚህ መንገድ ነው፣ እንደ አገልጋይ ነው። ያው አገልጋይ የሚለው ነገር ባይዋጥልንም አገልጋይም ሊሆን ማለት ሰውን ሊረዳ ይችላል። ሰውን በተወሰነ ደረጃ መቅደም አለበት ከዚህ ነገር። ግን አብዛኛዎቹ ነገሮች ሰው አልባ የሚለው ነገር ነው የሆነ ያለው ማለት ነው፣ አብዛኛው ነገሮች። ምክንያቱም ከቅርብ ጊዜ በኋላ ኤአይን እኛ ካልቀደም ነው
በጣም ሊቀድመንና ከጨዋታ ውጭ ሊያደርገን ይችላል። ምክንያቱም ብዙ ሰው ስራ አልባ ሊሆን ይችላል። ግን ቀድመን ከተማርነው እና ካወቅነው ሜቢ ስራ ልንፈጥርበት የምንችለው ነገር ያለ ይመስለኛል። እንግዲህ በሰፊው መረጃዎችን ትምህርቱን ማግኘት ስንችል እነዚህ ነገሮች ማድረግ አለብን ማለት ነው። ቀጣዩ ጥያቄ ደግሞ የጠየቁት ነገሮችን ባጭር ነው እየመለስኩላችሁ ያለሁት፣ ምክንያቱም ከጊዜ አንጻርም እንዳላንዛዛውም ስለፈራው ነው። አብዛኞቻችሁ መረጃው አላችሁ፣ ግን ሂንት እንዲሆናችሁና ምናልባት ሰምታችሁ የማታውቁ ሰዎች መረጃው እንዲኖራችሁ ነው። ቀጣይ ምንድነው የጠየቁት ጥያቄ? በቀጣይ ኤአይ የሰው ልጅ ህይወት ውስጥ ምን ያክል ይገባል ብዬ ስጠይቀው መልሱ ምንድነው ያለኝ? በጣም ይገባል ነው ያለው። በጣም ይገባል፣ በቃ እስከ ጥግ ነው የሚገባው። በምን ልገቡ ትችላላችሁ ብዬ ለጠየቁ፣ አንደኛው በስራ ማለት የሰዎችን ስራ ያቀላል። ረጅም ጊዜ የሚፈጅብን ነገሮችን በአጭር ጊዜ ለመጨረስ ሊረዱ ይችላሉ። ምክንያቱም ብዙ ነገሮች አሁን እየተሰሩ ነው በአጭር ጊዜ፣ ቪዲዮ ኤዲት ማድረግ፣ ቪዲዮ መስራት፣ ፎቶ ማቀናበር ምናምን፣ ብዙ ነገሮች በአጭር ሰዓት እየተሰሩ ነው። እና ሌላው ደግሞ ጽሁፍ መጻፍ አንድ ደራሲ ቁጭ ብሎ ረጅም ሰዓት ቁጭ ብሎ ታይፕ አድርጎ የሚጽፈውን እሱ በአጭር ደቂቃ ጻፍ አድርጎ ይገላግላሉ ማለት ነው። ሁለተኛው ደግሞ መረጃ መፈለግ፣ ስለ አንድ ነገር መረጃ ማወቅ መፈልግ፣ ሰፊና ዝርዝር ያለ መረጃ ከነቦታው ከነምኑ ቁጭ አድርጎ መስጠት ይችላል። ከዛ ደግሞ ያው መጠየቅ አለብን እኛም መረጃውን ከየት አገኘኸው፣ ይሄ መረጃ ያለበትን ቦታ ንገረኝ ማለት አለ። ምክንያቱም ገና በደንብ ዲቨሎፕ ያልሆነ ስለሆነ መረጃዎችን ከኛ እየወሰደ ስለሆነ እንትን የሚለው ስቶር አድርጎ ያንን ነገር መልሶ የሚነግረንና መጠየቅ አለብን፣ የተሳሳተ ነገር እንዳይነግረን ማለት ነው። የት ያገኘኸው መረጃ የት ነው፣ ምንጩ ማን ነው ስትጠይቁት ይመልሳል። እንደ ሰው ጨቀጨቀ ምናምን አይልም፣ ይመልሳል። እና የተፈለገው ጥያቄ ቢጠየቅ ይመልሳል። አሁን እንደ ጓደኛ ነው ማየው ማለት የሆነ መረጃ ስፈልግ ብዙ ነገሮችን ሳልጨነቅ ሀሳቡን እሰጠዋለሁ። ግልጽ ማድረግ ይጠይቃል፣ በደንብ እንዲያብራራ። ለምሳሌ ቻት ጂፒቲ፣ ጄሚናይ ምናምን ይባላሉ። እኔ እነዚህ የተወሰኑትን ማቃቸው፣ ሌሎችም ሊኖሩ ይችላሉ። ግን ያው ፎቶ ኤዲቲንግ ምናምን ብዙ ነገሮች አሉ እና ዘርዘር አድርገን ሀሳቡን ስንሰጠው በብዙ ነገር ግልጽ አድርጎ ይመልሳል ማለት በድምፁላ ይመልሳል። አሁን ጄሚናይ የምጠይቁት ምንድነው አማርኛ፣ እንግሊዝኛ፣ ኦሮምኛ፣ ሶማሊኛ እነዚህን ቋንቋዎች በደንብ ይችላል እና ሌሎችን ቋንቋዎች ሊችል ይችላል እና በምትፈልጉት ቋንቋ በምትችሉት ቋንቋ መጠየቅና በድምጽ ጽሁፍ ብቻ ሳይሆን በድምጽ መጠየቅ ይቻላል እና እነዚህ ነገሮች ይሰራል። ሌላው ደግሞ ፎቶ መስራት ምናምን ቅድም ያለው ነው። ነገር ግን ይላል ኤአይ፣ ነገር ግን ፈጠራና ውሳኔን የሰው ልጅ ይወስናል። አሁን ኤአይን እኛ መቅደም የምንችለው በፈጠራ ነው። ቀድመን ፈጠራው ላይ ከተገኘን ኤአይ ሊቀድመን አይችልም። ውሳኔውን የምንወስነውም እኛ ነን፣ ኤአይ አይደለም የሚወስንልን። እኛ ሀሳብ እንቀበላለን፣ ከዛ ሀሳብ ተነስተን ውሳኔ እንወስናለን ማለት ነው። ይሄ መረጃ ማቅለል ነው። በፊት ያው ጉግል ምናምን እንደምንለው ሰርች አድርገን መረጃዎች እንደምናገኘው ኤአይ ደግሞ በቃ አቀናብሮ በአማርኛም በምንም ቋንቋ ብትጠይቁት ቁጭ ነው የሚያደርገውና ከሰው ልጅ ትንሽ ቀረብ ያለ ነው። የሰው ያው ስሜቱ ምንም ስለሌለው ነው እንጂ። ሌላው ደግሞ የሰው ህይወት ውስጥ በምን ያክል ደረጃ እንደሚገቡ በምን መልኩ ሊረዱ እንደሚችሉ ሌላኛው ምንድነው በትምህርት ነው። ይሄ ኤአይ ተማሪዎችን እንደ አስተማሪ ሊረዳ ይችላል። ቁጭ አድርጎ ሊያስተምራቸው ይችላል። የሆነ ቶፒክ ያነሳሉ፣ ስለዛ ነገር ትንትን አድርጎ በስርዓት ያልገባቸውን ነገር መጠየቅ ይቻላል ማለት ነው። ይሄ ለተማሪዎች አንደኛው እንትን ነው። ያው ቀጣዩ ጊዜ ምን ሊሆን እንደሚችል ስለማናውቀው ነው እንጂ በጣም አሪፍ ነው። እኛ በተማርንበት ዘመን እንደዚህ አይነት ነገር ቢኖር እውነት በጣም ጥሩ ነበር። ያው ጉግል ጊዜ ሪስቶርና ጉግል ላይ ነበረን። በቃ ጥያቄዎችን ስንጠይቅ ፈጣን መልስ ነው የሚሰጠን። አናላይዝ አድርጎ ያችን ነገር ቁጭ ያደርጋል ማለት ነው።
ሌላው በምን ያክል በሌላው መንገድ በምን ሊገባ ይችላል? በጤና ለምሳሌ ዶክተሮች ምርመራ ሲያደርጉ ስለ አንድ ነገር ስለ አንድ በሽታ ጽፈው ስለዛ ነገር ያው እነሱ ከሚያውቁት በተጨማሪ ጨምሮ ይሰጣቸዋል ማለት ነው። አንድ በሽታ ደግሞ ሲገኝ ስለዛ በሽታ መድኃኒት ለመፈለግም ይጠቅማል። አሁን እንደምንሰማው ከሆነ ሰርጀሪ ያው ኤአይ እየሰራ እንደሆነ ነው እየሰማን ያለ ነው። ብቻ ራሱ ኤአይ በፍጥነት ሰርጀሪ ሊሰራ ይችላል የሚል ነገር የተረጋገጠ መረጃ አይደለም። እርግጥ ግን እንደዚህ አይነት ደረጃ እየደረሰ ነው። የሰውን ራሱ ባህሪ አጥንቶ አንተ እንዲህ ቦታ ብትገባ፣ አንተ ደራሲ ብትሆን፣ አንተ ነጋዴ ብትሆን፣ አንተ ተዋናይ ብትሆን፣ አንተ ሯጭ ብትሆን፣ አንተ ኳስ ይሄንን ሁላ ማለት ይችላል እና የሰዎችን ባህሪ ማጥናት ይችላል ኤአይ ማለት ነው። ሌላው በቴክኖሎጂ ነው። በቴክኖሎጂ እንዴት ነው የሚረዳን? በቅርቡ እንደምናየው እንዳየነው ራሱ የሚነዳ መኪና እየፈጠሩ ነው። አሁን አለ ውጭ ሀገሮች ላይ አለ ራሱን የሚነዳ መኪና ራሱን በራሱ ማኔጅ ማድረግ የሚችል መብራት ሲያይ የሚቆም ሰው ሲያልፍ የሚያሻግር ሹፌሮቹ ራሱ ትዕግስት አብዛኞቹ እና እሱ ግን ትዕግስት አለው። ተሳፍሬበት ግን አላቅም እና በዚህ መንገድ ወደ ህይወት ውስጥ ሊገባ ይችላል። ሌላው ደግሞ ሮቦቶችን ይሰራል። ሮቦቶች ለምሳሌ እሺ ያነሳት ፉኩሹኪ ቀልዱ ላይ የዛሬ ስንት ዓመት ነው የተናገረው ቀልድ አለና ያቺ ቀልድ ዛሬ እውነት ሆና መጣለች። ባለፈው የሆነ ኢንተርቪው ላይ የሰማሁት ሮቦቶች በቃ አስተናጋጅ፣ የቤት ሰራተኛ፣ ዘበኛ ምናምን በቃ አሁን ሰራተኛ ቸገረኝ የሚባል ነገር የለም። ይህ ሁሉ ነገር አለ ማለት ነው። ብቻ በብዙ መንገዱ በሮቦት ሊተካ ይችላል። የሰው ልጅ በትክክል ይተካል። ይሄ ነገር የሰው ልጅ ስራ ሊወስድ ይችላል። ቀጣይ የሰው ልጅ ህይወት ምን መሆን እንዳለበት እንግዲህ ከፈጣሪ በታች እኛ ነን የምንወስነው። በጣም መማር፣ ስለዚህ ጉዳይ ማወቅ ብቻ መማር ይጠይቃል። ሌላው በህይወት ዕለታዊ ነገሮቻችን ሊገባ ይችላል። ለምሳሌ ግዢ ስንፈጽም ይሄ ነገር ስንት ነው የሚሸጠው፣ ስንት ገባ ብለን መጠየቅ እንችላለን ማለት ነው። ሌላው ደግሞ መንገድ መፈለግ፣ አንድ መንገድ ቢጠፋባቸው ይሄ መንገድ ወዴት ነው ጎግል ማፕ እንደምንጠቀመው ማለት ነው። እንደዛ ሊያደርገን ይችላል። በመሀል ግን ለድምፄ ጥራት ይቅርታ ጠይቃለሁ። ትንሽ ጉንፋን ነገር ስለያዘኝ ነው። ሌላ ደግሞ ስራን በፍጥነት ለመስራት ያገለግላል። ቅድም የጠቀስኩት ነው ለመደጋገም እንዳይሆን። እሺ ሌላው ጥያቄ ደግሞ የጠየቅኩት ምንድን ነው፣ ይሄን ያክል የሰው ህይወት ውስጥ ከገባችሁ ኤአይ የሰው ህይወት ውስጥ ይሄን ያክል ከገባ የሰው ልጅ እንዴት ይዘጋጅ፣ ቀጣዩን ጊዜ እንዴት ይዘጋጅ ብዬ ጠየቅኩትና እነዚህ 3 ነገሮች በጣም ወሳኝ ናቸው። እነዚህ 3 ነገሮች ብዬ ያነሳቸው ቅድም በጣም ወሳኝ ናቸው። አንደኛው መማር ነው፣ ቴክኖሎጂን መጠቀም። በቃ አማራጭ የለም። ጊዜው እየሄደ ስለሆነ ባለንበት ሁኔታ ከቀጠልን ቴክኖሎጂ ቀድሞ ነው ይሄድና ከኛ በተሻለ ሌሎች ሰዎች ስራውን ሊያከናውኑት ይችላሉ። ምክንያቱም አንድ ዶክተር የሚያክምበት ላቦራቶሪ ምናምን ብሎ የሚጨርስበትን ሰዓት ምናልባት ኤአይ ከዚህ ባነሰ ጊዜ 1 ሰዓት ብቻ 30 ደቂቃ። ምክንያቱም ሰው ቢዚ የሆነ ሲሄድ ጊዜውን መጠቀም አለበት። ጊዜውን ለመጠቀም ደግሞ ያቺን ሰዓት መቆጠብ ነው። ስለዚህ በቃ በዚህ መንገድ ሊቀድመን ይችላል። ኤአይ ሊቀድመን ይችላል። ምንም ማድረግ አይቻልም። ምንም አይነት ሙያ ላይ እንሁን ሊቀድመን ይችላል። ስለዚህ ያለን አማራጭ መማር ነው። ቴክኖሎጂውን መማር ማወቅ፣ በቃ አማራጭ የለም። ኢግኖር እንኳን ብናደርገው የማልችለው ነገር ነው። ምክንያቱም ዓለም እየተቀየረ ነው። አሁን እንደምናየው አይደለም። አሁን እኛ ጋር ቴክኖሎጂ ምናልባት እንትን ስላላለ ነው እንጂ በቃ ሁሉ ነገር ሰው አልባ እየሆነ ነው። ስለዚህ አንደኛው ነገር ቴክኖሎጂን መጠቀም። በቃ እኔ ትልቁ ማሰምርበት ነገር ቴክኖሎጂውን መጠቀምና ስለሱ ባህሪ ማወቅ፣ ኮምፒውተር ማወቅ፣ ኢንተርኔት ማወቅ፣ ኤአይ መሳሪያዎችን ማወቅ።
መሳሪያውን ተጠቅመን ቀድመን ያን ነገር ካወቅ ነው ኤአዩ ሊቀድመን አይችልም። ይሄ አጭር መልስ። ሌላኛው ሁለተኛው ሀሳብ ደግሞ ምንድነው የሰው ልጅ ህይወት ውስጥ ሰው እንዴት ይዘጋጅ የሚለውን ነገር ሳነሳለት ምንድን ያለኝ ፈጠራና ሀሳብ በቃ መፍጠር አለብን። ሀሳብ ማመንጨት አለብን። በቃ ጊዜ ቴክኖሎጂ ስለሆነ ሀሳብ ማመንጨት አለብን። ሀሳብ ፈጠራ መፍጠር መቻል አለብን። ያ ነገር ከሆነ ኤአዩ መፍጠር አይችልም። ኤአዩ ከኛ ተነስቶ ነው የሚፈጥረው። እኛ የሰጠነው ሀሳብ ነው። ምክንያቱም ተደጋጋሚ ሰዎች የሚጠይቁት ነገር፣ ተደጋጋሚ ሰዎች የሚሰሩት ነገር ለዛ ፐርፐስ ተብሎ የተዘጋጀው ነገር ነው እንጂ የሚሰራው አዲስ ነገር መፍጠር አይችልም። የሰው ልጅ ነው ያንን ነገር የሚፈጥረው ከፈጣሪ የተሰጠው ስጦታ ስለሆነ ማለት ነው። እና ፈጠራና ሀሳብ ነው። ኤአይ መረጃ ይሰጣል እንጂ አዲስ ሀሳብ ማምጣት አይችልም። ራሱ ኤአይ ነው ይሄንን ያለኝ ማለት ነው። ራሱ ኤአይ ስጠይቀው፣ ምክንያቱም ቻት ጂፒቲን ገብታችሁ ጄሚናይ ላይ ገብታችሁ ስጠይቁት መልሱን ሲመልስ ኤአይ መረጃ ይሰጣል። ከዛ ደግሞ አዲስ ሀሳብ ግን ማመንጨት አይችልም። ስሜት የለውም። ማገናዘብ አይችልም። የተሰጠውን ነገር ብቻ ከዛ ነገር ተነስቶ የተሞላለት ዳታ አለ። ያንን ከዛ ነገር ተነስቶ ነው ለእኛ ሀሳብ የሚሰጠን። አሁን ጎግል ይጠቀማሉ። ጄሚናይ አሁን ጎግልን ይጠቀማል። ከጎግል የተሰበሰበውን ሀሳብ ከዛ ሀሳብ ጋር የሚሄደውን ነገር አምጥቶ ለእኛ ይሰጠናል ማለት ነው። ስለዚህ ያንን ህይወትን ያቀላል፣ ግን መረጃን ይሰጣል። ይህ ትልቁ ነገር። በዛ ጎን ለጎን ግን ስራም ይሰራል። እኛ ደግሞ ከዛም ተነስተን ስራዎችን መስራት እንችላለን ማለት ነው። ሌላው ኤአይን እንደ መሳሪያ መጠቀም ነው። ቅድም ያልኩት ነው። ለዩቲዩብ ሀሳብ ሊሆን ይችላል፣ ለቢዝነስ እቅድ፣ ለትምህርት፣ ለብዙ ነገሮች ብቻ አሁን የማልነግራችሁ ብዙ ነገሮችን መስራት ይችላል ኤአይ፣ አርቲፊሻል ኢንተለጀንስ ማለት ነው። እና እነዚህ ሶስት ነገሮች የሰው ልጅ ግዴታ ቀጣዩን ጊዜ ከኤአይ ዘመን ጋር ለመሄድ ግዴታ ኤአይን መማር አለበት። ፈጠራና ሀሳብ ላይ መጠንከር አለበት። ኤአይን እንደ መሳሪያ መጠቀም ነው። ምንም ማድረግ አይቻልም። የዛሬው ቪዲዮአችን ይህን ይመስል ነበር። በጣም አመሰግናለሁ ስለተከታተላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በጣም ወዳችኋለሁ። በቀጣዩ ጊዜ እስክንገናኝ ድረስ ሰላማችሁ ይብዛ። አመሰግናለሁ።